ጤና ይስጥልኝ የኦሮሚያ ኒውስ ኔትወርክ ተከታታዮች ይህ የትበና ፕሮግራማችን ነው። ይህ የትበና ፕሮግራማችን በራሱ በኦሮሚያ ኒውስ ኔትወርክ ባልደረቦች የሚዘጋጅ ሆኖ የሚሳተፉበት ሆኖ ሰሞነኛ ከሆኑ አንዳንድ ጉዳዮች ውስጥ ዋና ዋናዎቹን አንስተን የምንተነትንበት ዝግጅት ነው። በዚህ መሰረት ከሰሞኑ የጥምቀት በዓል አከባበርን በተመለከተ በተለያዩ አካባቢዎች በተለይም በኦሮሚያ ክልል የተለያዩ ከተሞች የተከሰቱትን የታዩትና የተሰሙትን ሁከት መሰል ሁኔታዎችን ከነዚህ መካከል አንዳንዶቹን አንስተን ለመወያየት እኔና ራጂ ጉደታ ከኦሮሚያ ኒውስ ኔትወርክ ዝግጅት ክፍል ቀርበናል። አብራችሁ እንድትቆዩ በአክብሮት እየጠየቅን ወደ ውይይታችን እናልፋለን። ቦራጂ እንግዲህ መመሰጋገን አያስፈልገንም፣ የራሳችን የቤታችን ስራ ነው። እስቲ ለመጀመሪያ ያክል ብዙውን ጊዜ ዜና ላይ የምትሰራ አንተ ስለሆንክ እስቲ በዜና ከተጠቀሱ ጉዳዮች አንዳንዶቹን እነዚህ ሁከቶች በተመለከተ እስቲ ዋና ዋናዎቹን በተለይም ምን ተከሰተ፣ ማን እንደተነገረው ከበስተጀርባ ወይ ደግሞ ካለው ጥርጣሬ በመነሳት ማን የነማን እጅ አለበት ወይም ማን ከበስተጀርባው አለ ያለውን ያክል መረጃ እና በመንግስት በኩልስ በአንዳንድ አካባቢዎች ለምን ዝምታ ተመረጠ አዲስ አበባን ጨምሮ የሚሉትን እስቲ ያለህን አቅርብልንና ከዛ ተነስተን እንቀጥላለን። አመሰግናለሁ ተስፋዬ። ምናልባት እንግዲህ ዘግየት ብለን ነው ወደ ብዙ ሚዲያዎች ያሉት ነገር አለ ወደ ኋላ እንመጣለን። እኔ ወደ ኋላ ተመልሼ ብነሳ ጥሩ ይመስለኛል እንደኔ ቤዝ ለማግኘት። አሁን የጥምቀት በዓል አከባበር ጋር በተያያዘ በተለይ በምስራቅ አገሪቷ ክፍል በመካከለኛው ደቡብ ምዕራብ መካከለኛው ላይ የተከሰቱ ችግሮች ጉልህ ሆነው ባለፈው ሳምንት የታዩት ናቸው። እንደኔ አመለካከት ግን እነዚህ ፈጻሚዎቹና የተፈጸመበት አኳኋንና የተፈጸመበት ጊዜ ለየት ያደርገዋል እንጂ እንደዚህ አይነት ድርጊቶች ከመጀመሪያውኑ በተዋረድ የመጡ ናቸው ብዬ ነው ማየው እንደኔ አመለካከት። ለምንድን ነው ይሄንን ማነሳው? ውሃት መራሹ ስልጣን ላይ በነበረበት ጊዜም በተለያዩ ቦታዎች ላይ ሃይማኖት ግጭቶችን በመቀስቀስ የፖለቲካ ፍጆታን ሲያከናውን ነበር። ይህ የመንግስት ያሁን ያለው መንግስት ባህሪ ነበር። በዛን ሰዓትም በተለይ የምታስታውስ ከሆነ ወደ ጂማ ኢሉባቦራ አካባቢ የሃይማኖት ቤቶች ሲቃጠሉ ነበሩ። የሚያቃጥሉት የአካባቢ ሚሊሻዎች ናቸው። የእምነትህ ላይ አንተ ሴንሲቲቭ ስለሆንክ ደግሞ በእምነቱ ላይ ተነስቶ ደግሞ ህብረተሰቡ ጎራ ይዞ የፖለቲካ ፍጆታን በተለይ ከምርጫ 2005 በኋላ ሲደረጉ የነበሩት ማለት ነው። ባለፈው አመት እንዳው ብዙም ሳንሄድ ጎባ ላይ ሲከሰት የነበረው ወደ ባሌ አካባቢ የተከሰቱት አሁን ችግሮች የተፈጠሩበት አካባቢ ወደ አርሲ አካባቢ ሲፈጠሩ የነበሩት አዳማ አካባቢ የተፈጠሩ ክስተቶችን ስናያቸው በተዋረድ የመጣ ነው። ይሄ ጉዳይ ግን ይሄኛውን ምን ለየት ያደርጋል የሚለው ቅድም እንዳነሳሁት ያፈጻጸሙ ሂደት ፈጻሚውና የተፈጸመበት ወቅት ለየት ያደርጋል። የተፈጸመበት ወቅት ምለው አገሪቷ ውስጥ ያልተረጋጋ ፖለቲካ ባለበት ሁኔታ ግማሹ በኮማንድ ፖስት እየተዳደረበት ገብቶ መግባት ጥያቄ የዜጎች ደህንነት ጥያቄ ውስጥ በገባበት መንግስት ሽግግርን አካሄዳለሁ ብሎ ከሽግግሩ ትራክ ውጪ ወጥቶ የፖለቲካ ንትርክ ውስጥ የገባበት ሰዓት ላይ የሃይማኖት ግጭቶችን ለመቀስቀስ መደረጉ ጊዜው ለየት ያደርጋል። በተለይ ደግሞ ወደ ኋላ ነገሮች ሲፈጸሙ ወደ ኋላ ተመልሰን ማየቱ ጥሩ ነው። እኔና አንተ ስንወያይ ማንስተናል። ጠቅላይ ሚኒስትሩ እኮ የኦሮሞ ሽማግሌዎችን ቤተመንግስት ጠርቶ ሲያናግሩ ለምን ወደ ምዕራብ ኦሮሚያ አልሄድክም በተባለበት ጊዜ አሁን ደግሞ ጠብቁ በሃይማኖት ልንዋጋ እንዘጋጃለን ይሄ ኃይል አለ ብለው ገና ፕላን የተደረገውን ነገር ሲናገሩ ነበር። ያ ማለት ይህ መንግስት እድሜውን ለማራዘም የሚፈጽማቸው አካሄዶች ከመጀመሪያውኑ ተነግሮ ነበር ማለት ነው። ስለዚህ ያፈጻጸም ሂደቱ ይሄ ለየት ያደርጋል። ፈጻሚው አካል ደግሞ ማን ነው የሚለው ነው። እኔ
ጀነራላይዝ አድርጌ የእምነቱን ተከታዮች የመኮንን ሞራል የለኝም ጉዳዩ የእምነቱ ተከታይ መስለው ከእምነቱ ተከታይም አጀንዳ ያላቸው ጋር ተጣምረው ይህ ጉዳይ እንዲፈጸም ችግሮች እንዲፈጸሙ ነው የተደረገው ለምሳሌ ሐረር አካባቢ በኦሮሚያ ሚዲያ ኔትወርክ እና በኦኤፍሲ ቢሮዎች አካባቢ ላይ ያ ብቻ አይደለም የነሱ ቦልድ ሆኖ ታየ እንጂ በኦሮሞ ብሔርተኞች ንብረት ላይም ጉዳት ደርሷል በተለይ መኪናዎች ስም ተጠርተው ስማቸውን ሲናገሩ ማለት ነው አሁን ኦሮሞ ሆኖ ያንን እምነት የሚከተልም አለ አንድ እምነት እየተከተልክ የእምነት ችግር ነው የእምነት ግጭት ነው ብሎ የሚያነሱት ዘበት ነው ያ አይደለም ጉዳዩ የፖለቲካ ፍጆታ ነው በእምነቱ ውስጥ ሆዲያባውን ብቅል ያወጣል እንደሚባለው ባለፈው ሳምንት ምስራቅ ኦሮሚያ ላይ የኦሮሞ ነጻነት ግንባርም ቱር ሲያደርግ ነበር በተለያዩ ትንንሽ ከተሞች መስሪያ ቤት ሲከፍቱ ነበር ቅስቀሳዎች ሲደረጉ ነበር ከዛው ኤፍሲ ሄደ ያ የፈጠረው ችግር አለ በድሬዳዋ አካባቢ ሳተናው የሚባለው ኃይል የኦሮሞን ማህበረሰብ ላይ ሲያደርስ የነበረውን ችግርም የመከላከልና የማሳጣት ሂደቶች ስራዎች ተሰርተዋል በዚህ ያልተሳካለት ኃይል ሆዲያባው ብቅል ያወጣል እንደሚባለው የጥንቀትን ባህል ምክንያት በማድረግ ያንን ተጠቅሞ ይህንን ጉዳት ሊያደርስ የቻለው ማለት ነው ስለዚህ እኔ የእምነቱ ተከታዮች ናቸው ብዬ መኮንን ሞራል የለኝም ቀደም እንዳልኩ በእምነቱ ውስጥ የራሳቸውን ፖለቲካ ማራመድ የሚፈልጉ የእምነቱ ተከታዮችና ያንን ሰበብ አድርጎ የተጠቀመ ኃይል ነው ያደረገው ይህ ፈጻሚ ኃይል ደግሞ እንደሚታየው እምነቱ ላይ ችግር ቢኖረው ለምሳሌ አሁን ሐረር አካባቢ ያለው የኦሮሞስ ባለፈው እንዳው አሁን አክቲቪስት ጆር ዛሬ ፖለቲከኛ ጆር ልንለው እንችላለንና ጥበቃዎች ተነስተው ችግር በተፈጠረበት ጊዜ የሙስሊሙ ማህበረሰብ ነው ቸርች ሲጠብቅ የነበረው የኦሮሞ ወጣት ራሱን አጥሮ ቸርች ሲጠብቅ ነበር ችግር ቢኖረው ከእምነቱ ያኔ ያቃጥል ነበር በሌላ ደግሞ እኔ እንዳውም ዜና ሰራ አንድ ያናገርኩት ነዋሪ ያለኝ አዳማ አካባቢ የራሱ ዳቆን የሆኑ የእምነቱ ተከታዮች ሻማ ይዘው ቤተክርስቲያን ሊሎክሱ ነው ያዝናቸው ነው ያለው ለምን ሌላው ኃይል ነው ያቃጠለው ብሎ ነገርን ለማፋፋም ማለት ነው እኚህ ሁሉ ስልቶች ሲደረጉ ስለነበረ አሁን ሐረር ላይ የተከሰተው ምዕራብ አርሲ ላይ የተከሰተው ችግር ከዚህ ጋር ተያያዥነት አለው እነዚህ ሰዎች ደግሞ ምን ነው የሚፈልጉት የተደረጉ የምርጫ ቅስቀሳዎች ሊደረጉ የሚታሰቡ ሂደቶችን ለማስተጓጎል ስለሚፈልጉ የትናንትናዋን ኢትዮጵያ ናፋቂዎች አዳሪ ስርዓት ናፋቂዎች ይሄንን ተጠቅመው ህብረተሰቡን ካላጋጩ የነሱ ፍጆታ ሊሳካ አይችልም ስለዚህ የፈጸመው አካል በግልጽ የሚታይ ያ ባገሪቱ ውስጥ የብሔር ብሔረሰቦች እኩልነት ተጠብቆ አዲሲቷ ኢትዮጵያ የፖለቲካ ሂደት እየተገነባ ያለውን የሚቃረን አንድ ሀገር አንድ ህዝብ ይያለ አንድ እምነትን ብቻ ህብረተሰቡ ይዞ እንዲሄድ የእምነት ነጻነትን ማይኖርባት አገር ለማድረግ የሚፈልግ ኃይል ነው ማለት ሌላኛው ቀደም እንዳነሳው ለየት የሚያደርገው ትነስም ትብዛ በቂ ባይሆንም የማዳን ጥረት በተለያዩ ቦታዎች ላይ የጸጥታ አካል ኢንተርቪን ለማድረግ ይጥር ነበር እዚህኛው ላይ ግን ባገሃድ ያየነው ቪዲዮ የቀዱ ሶሻል ሚዲያ ላይ ሲተላለፍ የነበረ ትንንሽ ቪዲዮዎችን ብናይ ደግሞ የመከላከያ ሰራዊቱና ጸጥታው አካል ቆሞ ሲመለከት ነበር ለምን አሁን ያን የጸጥታ አካሉ የሚመራው በመንግስት ነው የሚታዘዘው በመንግስት ነው ስለዚህ አታድርግ የተባለ ነገር የሚመስል ነገር አለ ያ መሆኑን ብቻ አይደለም ከሆነም በኋላ ስለመቆም ስለማየት አይደለም የሐረሪ ፖሊስ ኮሚሽን የሰጠው መግለጫ አይቼ ነበር እና ወደ 47 ሚሊዮን ብር አካባቢ የሚጠጋ ንብረት ጠፍቶ ከጸጥታ አካል ራሱ ጉዳት ደርሶበት አንድም ተጠርጣሪ አልተያዘም ምንን ያሳያል ምዕራብ ወለጋ ላይ ስናነሳ እንደነበረው ነው ተስፋዬ 17 ባንክ ተዘርፎ አንድ ወንጀለኛ የማይያዝበት አገር 7-8 ቦቴ ክላሽ 3000-4000 ክላሽ ተጭኖ ፊንፊኔ የገባ የሚያዝ አንድ ወንጀለኛ የማይያዝባት አገር ማለት የጠፋብህን በሬውን ከሰረቀው ሰው ጋር መፈለግ ማለት መንግስት ራሱ እጁ ስላለበት ያንን
አያደርግም የሚል የሚያሳይ ነገር አለ እኔ አሁን ለምሳሌ አሉባልታ አይደለም ወይ መንግስትን መቃወም አይደለም እኔ ፖሊስ ኦፊሰር ነበርኩኝ አንድ ወንጀል ቢደረግ የጊዜ ጉዳይ ይሆናል እንጂ ሳደርስበት የምትቀርበት ወንጀል የለም ስለዚህ ይሄንን ስታይ ያ የጸጥታ አካሉ ያደረገው ጥረት ለዘብተኛ መሆኑ እንዳውም እኔ ካለኝ ኢንፎርሜሽን ካለኝ አቅራቢያ አዛ አካባቢ የሰዎችን ስም መንካት አልፈልግም የሥራ ባልደረቦቼ የነበሩ እዛ አካባቢ በኦሮሚያ ክልል የሚንቀሳቀሱ ስላሉ እንዳውም በሐረሪ ክልል ስለምትተዳደር የኦሮሚያ ፖሊስ ድጋፍ እንዳይሰጡሉ እንዳትንቀሳቀሱ እንደተባሉ ነው ያለኝ ኢንፎርሜሽን ያ ማለት የጸጥታው አካሉ ያደረገው እንቅስቃሴ ለዘብተኛ መሆንና ፈጻሚው አካል ደግሞ ይሄንን መጠቀም ዋናው ለማሳጠር ያህል ሆዲ አባው ብቅል ያወጣል እንደሚባለው የጥምቀትን በዓል ተጠቅመው አደረጉት እንጂ በዓሉ ባይኖርም ኖሮ ሊደረግ የሚገባ ነው ለምሳሌ ለምን አልክ ብትለይ አይተ ከሆነ መንገድ ላይ ሲከድ ለተፈጸመ ግጭት ነው እንደ ከየት መጣ ቀለም የሚጻፍበት ቀለም ብራሽ ተገዝቶ ቀለም ተይዞ መጀመሪያ ምን አይነት ወርድ እንደሚጻፍ ተዘጋጅቶ ነው ማለት ነው የኦሮሞ ነጻነት ግንባር ፍንፍኔ አመራሩ ወደ ሰፕተምበር 15 ወደ ሀገር ቤት ሲገባ ባንዲራዎች መሬት ላይ ይደረጉ ነበርና ሌላውም ኃይል ወደዛ ሲመጣ ተዘጋጅቶ በጊዜ የታቀደ ነው እንደዛ አይነት ነገር ነው የተደረገው ለኔን የሚታየኝ አሁን ሞኝነት ነው እምነቱን ያደረጉ ያለ በትንኮሳ ነው የሚባለው ነገር ሞኝነት ነው ቀለም ተገዝቶ ታቅዶ የት ቦታ እንደሚሆን ግማሹ ደግሞ እኛም የገጠር ልጆች ነን ጥምቀት ስንሄድ ሄደን ነው የምንመጣው ዱሮ እና የኦኤፍሲ ኦፊስ የቱ ጋር ነው ምንስ ብናደርግ አቴንሽን እናገኛለን የሚባለው የሁሉ ካልኩሌትድ የተደረገ በዓሉን ተጠቅመው የሥርዓቱን አገሪቷ ውስጥ መረጋጋትን የማይፈልግና የህዝቦችን አንድነት የማይፈልግ ኃይል የተጠቀመበት ነው ብዬ ነው እንደኔ ማነሳው ምናልባት እንዴት ታየ ሚዲያ ሽፋኖች ቢሉ ወደ ኋላ መለስበታለሁ ተስፋዬ እና በጣም የሚያሳዝን ጉዳይ ነው ለማለት ፈልጌ በመንግስት በኩል ያለው ነገር አንተ ባልከው ላይ ትንሽ ለመጨመርና በዛም ደግሞ ጨርሰ ነው ዘግተ ነው ለማለፍ ያክል እናስታውሳለን እንግዲህ 2 አመቱም አልሆነውም ይሄ ነገር አሁን ስልጣን ላይ ያለው አካል ወደ ስልጣን ከመጣ መጀመሪያ አካባቢ ይሄን ሰንደቅ ዓላማ በሚመለከት ራሳቸው ከጠቅላይ ሚኒስትሩ ጀምሮ ምክትል ጠቅላይ ሚኒስትሩን ጨምሮ በርካታ ከፍተኛ የዚህ አካል ባለስልጣናት እንግዲህ ለውጥ የተባለች ነገር እንደታየች በተለይ አዲስ አበባ ከተማ ህዝብ ያንን ኮከብ ያለበትን ሰንደቅ ዓላማ መጣል ነው የጀመረው እና የፈለጉትን ይዘው መውጣት ይችላሉ ልክ በመጀመሪያው የጠቅላይ ሚኒስትሩ ድጋፍ ሰልፍ ላይ እንዳየ ነው ብለው የፈቀዱት እነሱ ናቸው ይሄ እያለ አሁን በዚህኛው ላይ በጣም የሚገርመው ያው ከጠቅላይ ሚኒስትሩ ቢሮ የመቀመጫ አጠገብ ፊት ለፊት ካለው ይሄ ቅድስት ሥላሴ ቤተክርስቲያን ከሚለው ሳይቀር የተሰቀለው ከቤተክርስቲያኑ አናት ላይ ፖሊሶች የመንግስት ኃይል ፖሊስን ሌላ እንዲያወርዱት መደረጉና ምንድነው ይሄ ነገር ትላንት ምን ነበር የፈለገውን መያዝ ይቻላል ሲባል ዛሬ ደግሞ ምን ታየ ምን ተገኘና ያቺን ይሄን እንደህዱ ራሱን እንዲጠይቅ ለማድረግ ያክል ነው ከዚያ ውጪ ግን አንድ ነገር አለ አንድ ስሜት አለ በአጠቃላይ የኦሮሞ ህዝብ ዘንድ በእያንዳንዱ ኦሮሞ ውስጥ አገር ውስጥ ያሉትም ከአገር ውጭ ያሉትም በአብዛኛው ይሄን ስሜቱን እየገለጸ ያለው ከሁኔታዎች አመችነት ውጪ ያለው ነው አገር ውስጥ ያለው እንግዲህ በአብዛኛው አፈናስና ያለው በተለይ ኢንፎርሜሽንን ከመለዋወጥና ሐሳብን ከመግለጽ አኳያ እና ምንድነው ያለው ስሜት ብዙ መልክ ያለው ባለ ብዙ ገጽታ ማልታይ ፋሴትድ የሆነ ዘመቻ አይነት በኦሮሞ ህዝብና በኦሮሚያ ላይ እየተካሄደ ነው በተለይ በዚህ በአንድ አመት ተኩል 2 አመት በዚህ በቅርብ አሳለም ናቸው ይሄን ሲባል ለምን የሚለው ነገር ሲታይ በግልጽ ሲታዩ ከነበሩ ነገሮች አንድ የጦር መሳሪያ ዝውውር ህገወጥ የጦር መሳሪያ ዝውውር ከየትኛውም ክልል በላይ ኦሮሚያ ክልል ከየትም ይምጣ ከየትም ይነሳ መድረሻው ኦሮሚያ ክልል መሆኑ በዚህ አይነት እንቅስቃሴ የሚታዩትም
ኮሎኔል ገመቹም ማዕከላዊ እስር ቤት ውስጥ እንዳዩትና እንደገለጹት በዚህ አይነት ሁኔታ በሻለቃ ደረጃ ሊፖዘዝ ሊደረጉ የማይችሉ እንኳን ሊያዙ የማይችሉ ጦር መሳሪያዎችን ሲያዛውሩ የተገኙ በቀናት ጊዜ ውስጥ ይለቀቃሉ። እንግዲህ ይሄም ጥያቄዎችን ከሚያስነሱ ነገሮች አንዱ ነው። የዚህ አይነት ሁኔታ እንዲህ ለምን ተፈቀደ? በአጋጣሚ ሆኖ መንግስት እጅ ሲገባ ለምን ችላ ይባላል? ለምን ቀጠለ? ለማስቆም ለምን አልተሞከረም? እነዚህ ሁሉ ጥያቄዎች የሚያነሱ ናቸው። ወደ ከሌላ ከመንግስት ጋር የተያያዘ በአገሪቱ ውስጥ በአሁኑ ጊዜ ምንድነው ኮማንድ ፖስት ወታደራዊ አስተዳደር ስር ከገቡት አጠቃላይ አካባቢዎች ቢያንስ 2/3 ኦሮሚያ ክልል ውስጥ መሆኑ በአንዳንድ አካባቢዎች ደግሞ ግልጽ የወታደራዊ እንቅስቃሴዎች የወታደራዊ አንዳንድ እርምጃዎች የጫካ አሉ የተባሉ ታጣቂዎች ምክንያት በማድረግ ከዚያ ዋና በሰፊው ከዚያ በፊትም የነበረና በሰፊው የቀጠለው ግን ከዚህ ከቤተክርስቲያናት ጋር የተያያዘውና የጥርጣሬ አድማሱንም የሚያሰፋ አይነት ከመንግስትም ከፖለቲከኞችም ውጪ ሌሎችንም ከነዚህ ኃይሎች ጎን የተሰለፉ አሉ የሚያስብል ነገሮች እና በነገራችን ላይ ወደ 2009-2010 እንግዲህ የኢትዮጵያ ካላንደርም ያምታታል ከውጪ ካላንደር ጋር ሲታይ በአንድ ወቅት አንድ ነገር ተይዞ ነበር። በአንድ ምዕራብ አካባቢ አንድ ቤተክርስቲያን ውስጥ የጦር መሳሪያ መከማቸቱ ይሄ አመታት ወደ 10-15 አመት አካባቢ ነው። እነ ኮሎኔል ገመቹ ገና ከመንግስት ጋር በነበሩበት ጊዜ ነው ይሄ እና ነገሩ መረጃው የደረሰው እንዳውም ኮሎኔል ገመቹ ነው መሰለኝ። ከዚያ በኋላ ሌሎች ኃይሎችንም አስተባብሮ እስከዚያ ቤተክርስቲያን ድረስ የሄዱበት እና ምንድነው የተገኘው ቃለ ጉባኤ ሳይቀሩ የመሳሪያ ክምችት በዚያ ቤተክርስቲያን ውስጥ መኖሩን የሚያረጋግጥ እና በምን አይነት ሁኔታ ስራ ላይ ሊውል እንደተዘጋጀ ዝርዝር የያዘ ቃለ ጉባኤ እና የዚህ አይነቶቹ ነበሩ። ግን እንግዲህ በእምነት ስም የሚል ስለሆነ በአብዛኛው አማኝ እውነተኛው አማኝ የዚያ ነገሮችን አይጠራጠርም። አሁን ደግሞ ዳው በጣም ግልጽ ከሆኑ ሆን ተብለው ከተፈጠሩ ክሪኤት የተደረጉ ከዚያም የተባዙ መረጃዎች ለምሳሌ በዚህ ዩናይትድ ስቴትስ ለአቤቱታ ከቀረበ ዶክመንት እንደተገኘው 150 ቤተክርስቲያናት ተቃጠሉ። መጀመሪያ የቀረበው ነው የማይመስል ሆኖ ሲገኝ 72 ይሄ ያለፉት 2-3 ወራት ነው። በተለይ ከኦገስቱ ግጭት በኋላ ነው ከጃዋር ጋር ታይዞ የተነሳው ግጭት በኋላ ነውና መጀመሪያ 150 አሉ የማይመስል ሆነ። ሌሎችም ይሄንን የሚያፋልሱ መረጃዎች መውጣት ጀመሩ። 72 ወደ 72 አወረዱት። አሁንም የማይመስል ሆነ። ይሄን ደግሞ ሁሉም ኦሮሚያ ክልል ውስጥ ነው ብሎ ነው ያቀረቡት። ይሄ ሲሆን አንዳንድ የኦሮሞ አድቮኬሲ ግሩፖች ቀረቡ ከነሱ ጋር ይሄ ጉዳይ ለምክክር በቀረበበት ስብሰባ ላይ ውሸት እንደሆነ ተረጋገጠ። ያለ እውነታ ያውም የዚህ ያለፈው 1 እና 2 አመት ከ10-15 አመት ወደ ኋላም ተመልሶ እስከ ዛሬ በእውነት የተቃጠሉ ቤተክርስቲያኖች 2 ብቻ ያውም አንዱም ኦሮሚያ ውስጥ ያልሆነ። ከዚህ ጋር ታይዞ ሌላ በጣም አሳዛኝ እውነታ አንተ የሚነካካቸው አሉ። በዚህ በግንቦቱ ያለፈው ኦገስት 23 ሁከት ጋር ተያይዞ መሃል ኦሮሚያ አዳማና ሞጆ አካባቢ ሞጆ ከተማ እኔ አላቅም እዛ ሄጄ ግን በዜና ላይ ቀረበ ነው። 2 ቸርቾች ናቸው እዛ ከተማ ውስጥ ያሉ። ሁለቱንም ቸርቾች ለማቃጠል 2 ጊዜ ሙከራ ነዳጅና ክብሪት ያዙ። አንተ ቅድም ያልከው አይነት ነው። ቀለም ያዙ፣ አስቀድመው የተዘጋጁ ሻማ የሚቀጣጠል ሻማ ያዙ፣ የቤተክርስቲያኑ ሰራተኞች ሳይቀሩ ያልከው አይነትና 2 ዘመቻዎችን ያውም እንዳይቃጠል መጀመሪያ ለፖሊስ ሪፖርት በማድረግ ከዚያ ቸርች ውስጥ ያሉ የቸርቹ አስተዳዳሪዎችንም በመቀስቀስ ሌሊት ላይ የተከሰተውን በመቀስቀስ ይሄው ሊያቃጥሉ እየመጡ ነው።
በማለት ሁለቱንም እንዳይቃጠሉ ያደረገ ይሄ ሁሉ ጥረት ይሄ ሁሉ ሁከቱን የማቀዝቀዝ ይሄ ሁሉ ጥፋት እንዳይደርስ የመከላከል ጥረት በኦሮሞ ማህበረሰብ በአካባቢ ነዋሪዎች እየተደረገ ያለ በተለያዩ አካባቢዎች ከዚያም አልፎ እንዲያው ለማመን የሚያስቸግሩ አይነት በሰላ ቆርቆሮ አንገታቸውን ቆርጠው ገደሉ ይሄን አንድ ጊዜ ደግሞ አለም ያሉ እስከ ዛሬም እየደጋገሟት ነው እስከ ዛሬም ይሄን ዜናና እንዳው በፍጹም እንደማታመን አይነት ነገር አረዷቸው እና አድርጉና ለምንድን ነው እነዚህ ጥያቄ ይሄን ህዝብ የኦሮሞ ህዝብ ምን ይሄ ሁሉን አቀፍ ብዙ መልክ ያለው ብዙ ፈርጅ ያለው ዘመቻ ተከፍቶብናል ብሎ የሚናገረው እና እዚህ ውስጥም ነው ጥያቄ የሚነሳው ምንድነው ለምንድን ነው ይሄ የሚሆነው በአብዛኛው እንግዲህ ሳታና አልከዋል ያለ ምንም ጥርጥር እዚህ ሰሜን አሜሪካ ያለው አንድ የዚህ ባልደራስ ተወካይም ተናግሯል እስከና አመራራቸው አቃቸዋለሁ አለ በተለይ ድሬዳዋ አካባቢ ተደራጅተው የተሰማሩትን ሰሜን ሸዋ አካባቢ ወደ አዳማ የዘመቱት ከሰሜን ሸዋ የመጡ ናቸው ተደራጅተው ሰልጥነው ታጥቀው የተሰማሩ እና በሰሞኑም ከጥንቀት በዓል ዙሪያም በታዩት ክስተ ሁከቶች ውስጥ ይሄው አካል ነው በተለይ ድሬዳዋና ሐረር አካባቢ ያም ሆኖ ደግሞ የሚገርመው እነዚህ የሚዲያ ነገር ምናልባት ኋላ እንመጣበታለን ይሄም ሁሉ ሲሆን ደግሞ የተጎዱ የተገደሉ ሰዎች ጉዳይ ሳይሆን ንብረቶችን በማውደም ተይዘው የታሰሩ ሰዎችን መፈታት ነው የሚያስተጋቡት የሚያሰሙት ጥያቄ ነው እና ይሄ ሲታይ ምን ያክል ተጨካክነናል ለመሆኑ እንደምናገረው እንደ አንድ አገር እንደ አንድ ህዝብ እንታያለን ወይ ምንድነው ስንት አይነት ቡድን ነው ያለው ጠቅላላ አገሪቱ ህዝቦች እንደራሱ ወገን የሚያይ ፖለቲካው ብቻ ላይ በማተኮር የፖለቲካውን ጉዳይ ብቻ የራሱ ጉዳይ በማድረግ ከዚያ ውጪ ያለውን ህይወትም ይጥፋ ንብረትም ይውደም የራሱ ጉዳይ ብሎ የሚንቀሳቀስ ከዚህ ከሁለቱ መሃል ደግሞ ለመጠቀም ሌላ መንግስትን አይነት ሌላ ሶስተኛ አካል እና ተሳታፊዎቹም ክንዋኔዎቹም በጣም የበዙና በእውነትም ይሄ ህዝብ ምሬቱ ልክ ነው ይሄን ያክላምሮ መናገሩ የሚያሰኙ እና እነዚህ ናቸው ምናልባት አጠር አድርገን ወደ አንዳንድ ታሪካዊ ሁኔታዎች ከዛ አልፎም ይሄ የትላንቱ የዛሬ 10 ዓመት 15 ሳይሆን ሲወደ ኋላም ተመልሰን ዛሬ እየተከናወነ እየታየ ካለው ጋር የሚያዙ አንዳንድ ነገሮችን ብናነሳ ጥሩ ነው መሰለኝ ምናልባት በአንተ በኩል የምትለው ካለ እኔ በዚህ ረገድ አለኝ መረጃዎች አሉኝ እንደው ማስታወስ የሚገባን ወይም ሌላ የምትጨምረው ነገር ካለ መነሳት ያለበትን ጉዳይ ያነሳህ ይመስለኛል እዚህ ላይ እኔ ማክለው ነገር የለኝም ግን ነው ይሄንን እምነት ሽፋን አርጎ ይሄን ጉዳይ የሚያደርሱት አካላት ላይ የእምነቱ ባለቤት የሆነው የኦርቶዶክስ እምነት ባለቤት የሆነው ኃይል ይሄን በደንብ ያቀዋል ይገነዘበዋል ወይ የተደረገ ያለው ጥረትስ ምን ይመስላል የሚለውንም እንደ እምነት ሳይሆን እንደ እምነት ተቋሙ ያለው ቸልተኝነት ራሱ የተፈጸመ ያለውን ጉዳይ የመደገፍ የሚያስመስል ነገር ስላለ አሁን በስትራክቸር ደረጃ በእምነቱ ስትራክቸር አለ በዞኖች በክልሎች ደረጃ በሀገር ደረጃ በሲኖዶስ ደረጃ የተደረጉ ኩነናዎች እኔን አጥጋቢ መስለው አይታዩም ሞጣ አካባቢ እንደዚህ መስጊድ ተቃጥሏል በእምነት አካባቢ ሲነሳ ግን የእምነቱ ባለቤቶች ወጥተው እኛን አይወክለንም የሚል ኮንነዋል ተጠቅመው አድሉን ተጠቅመው የተጠቀመ ኃይል አለ የሚል አንስተዋል በዚህኛው ጉዳይ ላይ ግን ቤተክርስቲያኒቷ ወጣ በነሱ ሰበብ ከጥምቀትን በዓል ሲመለሱ የተደረገ ነገር ስለሆነ የኮነኑት ሂደት አጥጋቢ ተመስሎ አይታየኝም ነው ይህ ማለት መዋቅር ውስጥ ሂደቱን አራማጅ ኃይል እንዳለ የሚያሳይ ነው እዚህ ላይ እንደው ተጠንቅቆ ቢያዩ ጥሩ ነው የሚል ነው ያለኝ ይሄንን ነው ማክለው ጥሩ ነገር ነው ይሄ እኮ ነው አሁንም እንደው የነገሩን መወሳሰብ መመሰቃቀል
የተለያዩ አካላትንም የሚጎትት ኢንቮልቭ ያደረገ መስሎ የሚያቀርብ እኮ ነው ትንሽ ወደ ኋላ እንመለስና እንዳው ይሄ ቤተ እምነት ይሄ እምነት ካለው ቦታ በአጠቃላይ በአገሪቱ ፖለቲካ አስተዳደር መሳሰሉት ውስጥ ያሉትንም አንዳንድ ነገር አንስተን እንዳው ምናልባትም ቆም ብሎ የተያያዙትን ነገርም እንዲመለከቱ የሚያደርግና ይልቁንስ በነበረው ከመቀጠል እዚህ ጋር አቁመን አሁን ሌላ አካሄድ እንጀምር የሚያሳይ ነገር ከመጣ ምናልባት እና በጣም የገረመኝ በዚሁ በሰሞኑ ሁከት ዙሪያ ሰምተሃል አንተም በደንብ ነው ሚዲያ ላይም ሪኮርድ ተደርጎ የተደመጠው ማይክሮፎን ድምጽ ማጉያ ይዘው ሃይማኖት የጋራ ነው እና ምናልባት ራጅ እንግዲህ ከአባቶቻችን እድሜ ጀምሮ ከዛ በፊት ምናልባት በአያቶቻችን እድሜም ጀምሮ ስንሰማ የነበረው አገር የጋራ ነው ሃይማኖት የግል ነው አሁን በግልጽ እንዲህ ተብሎ ድምጽ ማጉያ ተይዞ መባል ተጀመረ በአደባባይ ይሄ ራሱ ስኬት መጣ አንተም እንዳልከው ለምንስ ዝም ተባለ በጉዳዩ በሚመለከታቸው አካላት ከዚሁ ጋር ተያይዞ ይሄ ሰንደቅ ዓላማ ለምን ከዚህ እምነት ጋር ይህን ያክል ተቆራኘ ለምንስ የሁከት ሰበብ ይሆናል የትስ ነው ሰንደቅ ዓላማዎች የአገር ሰንደቅ ዓላማዎች ከእምነቶች ጋር ከየትኛው እምነት ጋር ኢትዮጵያ ውስጥ ያሉትን እናውቃለን እንግዲህ እስልምና በጣም በአብዛኛው ከኦርቶዶክስ ሃይማኖት ጋር በአማኞች ቁጥርም የሚመጣጠን ነው ኢትዮጵያ ውስጥ ከመኖር አንፃርም ከእድሜ አንፃርም የሚመጣጠን ነው ሌሎችም አሉ ፕሮቴስታንት እምነትም ብንወስድ በጣም ከፍተኛ ቁጥር ያለው ተከታይ ያለው ካቶሊክና በአንዳቸውም ዘንድ የዚህ አይነት ነገር አይታይም የኢትዮጵያ ኦርቶዶክስ የሚባል ነገር የሚደጋገማል ምን ማለት ነው ይሄ ሃይማኖት ዓለም አቀፋይነት ባህሪ ያለው አይደለም እንዴ ዛሬም ቢሆን በፊትም የኢትዮጵያ ምሎስ ምን አይነት የራስን የሆነ ብራንድን የማቅረብ ጥረት የሚመስል አይነት ምንድነው የሚሉን ትንሽ እንድናይ ፈልጋለሁ ከዚህ ጋር አንድ ይሄ ነገር የነበረ ስለመሆኑ ይሄ 96-97 አካባቢ ነው መሰለኝ የኡርጂ ጋይጣን ስናት በነበረበት ጊዜ ይሄ ሰው ዛሬ በህይወትም አለ ባታዊ ገብረ መስቀል የሚባለው በአብዛኛው ከተማ ውስጥ ሲዞር ነው የሚውለው በየቤተክርስቲያኑ የራሱ መደበኛ ቦታም ነበረው ግን ይዞራል ሲዞር ሁሉ ጊዜ የሚይዘው ነገር ነበረ ረዘም ያለ እንጨት ወይ በትርን በለው አናት ላይ መስቀል ገጥሞ መስቀሉ ላይ ሁሉ ጊዜ ሰንደቅ ዓላማ ጠምጥሞ ይዞራል እሱ ይሄንን ሲያደርግ ቸርቾችም አጥሮች ሳይቀሩ የቸርቾች አናት ብቻ ሳይሆን ቸርቾች ላይ ብቻ ሳይሆን አጥሮች ሳይቀሩ አንዳንዴ በተለይ ፍንፍኔ ውስጥ ያሉት አጥሮቹም በሰንደቅ ዓላማ ተሸፍነው ይታያል እና አንድ አርቲክል ጻፍን ፖለቲኮ ባህታይ ይል ነበር አርስቱ ዋናው ጉዳይ ግን መስቀሉ ከሰንደቅ ዓላማ መጣ ወይንስ ሰንደቅ ዓላማ ከመስቀል መጣ ነው ምንድነው የዚህ ነገር መልእክቱ እንዴት ይያዛሉ ሁለቱም ደግሞ የሚመሳሰሉ አይደሉም መስቀል ዓለም አቀፋዊ ከኦርቶዶክስም ውጪ በአጠቃላይ ወደ 100 የሚቆጠሩ ክርስትና የሚል ስም ያላቸው እምነቶች በሙሉ መለያቸው አድርገው የሚጠቀሙበት ነው ሰንደቅ ዓላማ የኢትዮጵያ ነው ይህን ሰንደቅ ዓላማ አንዳንዴ ዓለም አቀፋዊ ለማድረግ ይሞከራል የዓለም አቀፍ ትራፊክ መብራቶች ራሳቸው የተቀዱት ከዚህ ነው ለማለት የማለት ጥረትም አለ ይሄ ደግሞ ቀለሞች ተፈጥሯዊ ናቸው ሁሉም ከነዚህ ከተፈጥሯዊ ቀለሞች ነው የሚፈልጋቸውን አይነት እየመረጠ ለሰንደቅ ዓላማው ለሌላውም ለትራፊክ መብራቱም የሚጠቀሙ ይህን ያክልም ለአረም ያወረሰ ቸርቹ ለአረም ያወረሰው
ቀለም የኢትዮጵያ ሰንደቅ ዓላማ ለአረም ያወረሰው ቀለም እና እንዲህ አድርጎ የማቅረብ ነገር እና ምንድነው ይሄ ነገር እንደገና ከሰሞኑ ክስተት ጋር ተያይዞ የተነሳው ሌላ ነገር የአገሪቱ አብዛኛው ህዝቦች የሚያውቁትን ቤተክርስቲያኒቷ ያላትን ታሪክ ምናልባት ዲስፕሩቭ የማድረግ ውሸት ነው ለማለት አይደል ነገር ምንድነው ይሄ በቤተክርስቲያኖች ስም መሬቶች ከአካባቢ ህዝቦች መወሰዳቸው ይሄን አማኞችን በእውነቱ ቸርቹ ነው ያደረገው አይደለም እምነታቸው መንግስት ነው በቤተክርስቲያን ስም ወደሞ መንግስት ያሰማራቸው አካላት ይሄ ወደ ሰሜኑ አናቅም እንጂ ወደ ደቡብ እንግዲህ ደቡብ ምዕራብ ደቡብ ምስራቅ መሃል ሀገር ግልጽ ነበር ዝም ብሎ ደግሞ ቸርችን ለመገንባት ሳይሆን በጋሻ መሬቶች ልክ ነው 2 3 4 5 ጋሻ መሬት ያውም ደግሞ አንድ መጽሐፍ ነበር አስተዋውሳለሁ የተደበቀ ግብ ታሪክ የሚል ፕሮፖርሽኑ ወደ ሰሜን አካባቢ ለቸርች የሚሰጡት መሬቶችና ወደ ደቡብ ምዕራብ ደቡብ ምስራቅ የሚሰጡት መሬቶች በጣም ተቃራኒ የሆነ ባጭሩ ሲታይ ወደ ሰሜን ትንሽ መሬት ላይ ብዙ ቸርቾች ወደ ደቡብ ግን ትልቅ ሰፊ ጋሻ መሬቶች ላይ አንድ ቸርች ምክንያቱ መሬቱን በቸርች ለማያዝ መሆኑ በግልጽ የሚታወቅ ሌላኛው አሲሚሌሽን ውስጥ ይሄ እምነት የተጫወተው ሚና የህዝቦችን ማንነት ከመፈታተን አንፃር ይሄኛ በእኛ እድሜም ያየነው ነገር ነው እኔ አንድ ጊዜ ሳኩኝ እኔ ሃይ ስኩልም ጨርሼ ዩኒቨርሲቲ ከገባሁ በኋላ በደርግ ዘመን ነው ይሄ በቫኬሽን ወደ ቤት ስመለስ የኔ ታላቅ የሆነ አንድ ሰው እኔ በማላቀው ስም ይጠሩታል ገብረ ሚካኤል ይላሉ በእድሜ ይበልጠኛል በዚያን ጊዜ ምንድነው ቢስጠይቅ ሃይማኖቱ ቀየረኩ ጫሊ ወዳጆ ይባል ሰው ነው ሳቀው አብረን አንድ ሰፈር ከትውልዱ ጀምሮ እንግዲህ የኔ ታላቅ ነው ግን ማቀው ራሴን ካወኩ ጀምሮ እና ይሄ በሰሜን በኩል የማይደረግ ወደ ምዕራቡ ወደ ደቡብ ምዕራቡ ደቡቡ ሰሜን ምስራቅ ደቡብ ምስራቁ አካባቢ ሰዎች ሃይማኖታቸውን ሲቀይሩ ስማቸውን እንዲቀይሩ ማድረግ ይህም ደግሞ በኦርቶዶክስ ሃይማኖት ብቻ የሚደረግ ይሄን አይነት ቋንቋዎችን ማውገዝ ለምሳሌ በምኒልክ ህግ ውስጥ አንድ ህግ ነበረ ዛሬ የለም እንጂ ከቤተክርስቲያን ቋንቋ በስተቀር ሌላ ቋንቋ መናገር ወንጀል ነው ተብሎ ነው የተደነገገው እነዚህ ወገኖች ይሄን እንዳላዩት እንዳልሰሙት ምናልባትም ከሰሙ ደግሞ ሌላ እንዳው የማይመሳሰል ማብራሪያ ለመስጠት መሞከር ከዚህ አንፃርም ይሄ እምነት በተለይ ኢትዮጵያ ውስጥ የዚህ አይነት እንትኖች ጠቋራ አሻራዎች ያሉበት እምነት ሆኖ ያለ ዛሬ ግን በዛሬ ሰው ልጅ እድገት በዛሬ ሰው ልጅ አስተሳሰብ እነዚህ እየታረሙ እንዲሄዱ ማድረግ ሲገባ ያውም ደግሞ አንድ ሀገር አንድ ህዝብ እያልን እየዘመርን ወደዛ የሚወስደን ይሄንን የሚያጠናክር ነገር ማድረግ ሲገባን ከፖለቲከኞች ጋርም ይሁን ከስልጣን ላይ ካለው አካል ጋርም ይሁን በተዛዋሪ ከበስተጀርባ በመተባበር ቢያንስ ባድራኮትም ባይሆን በፈቃደኝነት ዝም ብሎ በማየት ለማቆም ወይም ለማስቆም ባለመሞከር በመሳሰሉና ይሄ ነገር መሆን ይገባል ወይ ምናልባት እዚህ ላይ የሚጨምረው ነገር ካለ ጨምርና እስቲ የሚዲያዎች ሚናም ጉልህ ስለሆነ እሱን በመጠኑ እንድናይ እፈልጋለሁ ተስፋዬ ምንድነው ችግሩ ከመጀመሪያው ነው ያለው ፐርሰፕሽን ነው ችግር በብራንድ ኤሪያ ምናልባት የኦርቶዶክስ እምነት ወደ ኢትዮጵያ የገባው ሰብሳሃራ ካንትሪዎችን ጨምሮ ከ40 እና 50 ሚሊዮን በላይ ፎሎወር ያገኙበት ሰዓት በተለይ በኢትዮጵያ አክሱም ዘመነ መንግስት ወደሚባለው በኢዛና በዛን ጊዜ ነው ወደ ኢትዮጵያ የገባው ምንድነው ያለው ፐርሰፕሽን ያኔ የነበረው ስርዓት በተዋረድ ኢትዮጵያ ውስጥ የነበረው ስርዓት በተለይ እስከ ደርግ ድረስ ያለው ስርዓት አንድ ሀገር አንድ ህዝብ የሚለውን አካሄድ ይዞ አይዲዮሎጂ ይዞ ነበር ሲጠቀም የነበረው በዛን ሰዓት ደግሞ
ስርዓቱን ከግብ ለማድረስ ሲጠቀሙበት ከነበረ ቱሎች ውስጥ አንዱ የእምነት ቤቶች ናቸው የእምነት ቤቶች እምነትን ከማካሄድ በስተጀርባ የፖለቲካ አድሚኒስትሬቲቭ ሲስተም ሲያደርጉ ነበር በፊውዳሉ ስርዓት የሚታወቀው ለምሳሌ 2/3ኛውን ለቤተክርስቲያን ነው የምትሰጠው ሰርተ ከምትሰራው ውስጥና በቤተክርስቲያኗ በኩል የአካባቢው ፊውዳሉን ስርዓት የሚመራው ባላምባራሱ የሚባለው ጭቃሹሙም ሌላኛውም እንደዛ ነው የሚያደርገው ሌባዳኙም ነፍስ አባት ጋር እየወሰደ ፍርድ የሚያሰጥበት አገሪቷን ሲያስተዳድሩ የነበሩት የንጉሳን ቤተሰቦችም በዛች እምነት ከእግዚአብሔር እንደተላከው አድርጎ ያደርጋል እነዚህ ፐርሰፕሽኖች ነበሩ አሁን የሴንሲቲቭ የሆኑ ኤሪያዎች ላይ እምነትን አይደለም እየኮነን ያለው በእምነቱ ጀርባ አርገው ፖለቲካ ሂደት ሲጠቀሙበት የነበረው ስርዓት ነው ያ ስርዓት ህብረተሰቡ በነቃና የእምነት ቤቱም ወደ እምነት ተቋም ብቻ እንዲቀየር ሲደረግ በመጣበት አካሄድ ውስጥ ለምሳሌ አሁን ኦሮሚያ ውስጥ በቋንቋችን እምነቱን እናካሂድ የሚል ጥያቄ መነሳቱ ራሱ እምነቱን ክደውት አይደለም እምነቱ ትክክለኛ እምነቱ ነው እናምንበታለን ብለው ግን እምነታችን በማንነታችን እናንጸባርቃለን ብሎ የማነሳቱ ጥያቄ ይሄ ጥያቄ የመጣው ከግንዛቤ መስፋት እየተነሳ ትውልዱ በእምነቱ እየረቀቀ ሲሄድ ከዛ ብራንድ መውጣት አለብን እምነትን በፈለግነው በባህላችን ግን የኦርቶዶክስ እምነት እንደ እምነት ነው ያዙት ማለት ነው ያ ጥያቄ ሲመጣ ምንና መጣ ድሮ ያንን ሽፋን አርጎ ሲጠቀም የነበረው ኃይል እያመነመነ መጣ ያ ነው ችግሩ የነበረው ፐርሰፕሽን ነው መጀመሪያ ላይ ባንዲራ ለምሳሌ አሁን የካቶሊክ ቸርቾች አለን በመንኖርበት አለ የፕሮቪንሱ ባንዲራ የክፍለ ሀገሩ ባንዲራ አለው የስቴቶቹ የአገሪቱ ባንዲራ አለ ከእምነት ባንዲራ ጋር ይገናኝ ሌሎችም የራሳቸው አላቸው ለምን የኦርቶዶክስ ቤተክርስቲያን ባንዲራ የኢትዮጵያ አሁን የኦርቶዶክስ እምነት ተከታይ ነው የሚባለው እንጂ የኢትዮጵያ ኦርቶዶክስ እምነት የሚባለው የኢትዮጵያ ብቻ የራሷ የሆነ ኦርቶዶክስ እምነት የላት በኦርቶዶክስ እምነት ውስጥ ኢትዮጵያ የራሷ ስትራክቸር ሊኖራት ይችላል ያ ፐርሰፕሽን ነው ችግር ያመጣው ያ ፐርሰፕሽን መጥፋት መቻል አለ እምነት ነው የእምነት ተቋማት ባንዲራ ማለት የአንድ አገር ሉዓላዊት አገር የሚኖራት ባንዲራ ነው ኢትዮጵያ ደግሞ በሁለት ነገሮች ላይ አልተስማማንም እስካሁንም ድረስ እንደተው አንድ በባንዲራ ላይ አልተስማማንም በባንዲራ ላይ ስምምነት የለንም ከመጀመሪያውን ጀምሮ ኢትዮጵያ ውስጥ የነበሩ ባንዲራዎች በምኒልክ ጊዜ ሌላ ነበር በኃይለ ሥላሴ በደርግ ጊዜ ኢህአዴግ ያመጣውም ሌላ ባንዲራ ነው አሁን ያለው ይሄ ሁሉ እኔን አይገልጸኝም የሚል ነው ያለው ሁሉም ተስማምቶበት ይገልጸኛል ያለው የለም በትንሽ መተማመን ላይ ያለው ፌደራሊዝምን የብሔር ብሔረሰቦችን ምልክት ያላት እኛን ራሳችንን እናይበታለን የሚል የሚሆነች እምነት በኮመን ሰንስ አካባቢ ያለች አለ ሌላኛውን ባንዲራ ግን ሰው ያን ባንዲራ ሲያይ አንድ ሀገር አንድ ህዝብ ብሎ ሲጨኩንበት የነበረው ስርዓት ነው የሚታየው እንጂ እምነቱ አይደለም የሚታየው ስለዚህ የኦርቶዶክስ ራሷ ከዛ ባንዲራ ዲስታች መሆን መቻል አለባት የራሷ የሆነ መኖር አለበት ያ ባንዲራ መገለጫው የሀገር ነው ከተባለ ወይ ደግሞ እምነቱ ለብቻ የኢትዮጵያ ኦርቶዶክስ ለብቻው ባንዲራ አለው ከተባለ እኔ አይታየኝም ስለዚህ እዚህ ጋር ለቃኑም የእምነቱ ባለቤትም እዚህ ጋር ሽፋን ሆኖ ሲጠቀሙበት የነበረው ነገር መምታት መቻል አለባቸው ግልጽ ማለት ሌላኛው አድሚኒስትሬቲቭ ሲስተማቸውን ብታይ እንደ ድሮ ነው አይተኮነ እኔ በቅርበት ካለኝ ኢንፎርሜሽን የሸዋ ክፍለ ሀገር ምናምን የወለጋ ክፍለ ሀገር ኦርቶዶክስ ምናምን ያ ስትራክቸሩ ራሱ ከመንግስት ስትራክቸር ጋር የሚሄድ ወይ ደግሞ ከጊዜው አቋም ጋር የሚሄድ አይደለም ያን የሚፈልግ ኃይል አለ አሁንም ማለት ነው ትናንት የነበረበትን ወደ ኋላ መመለስ የሚፈልግ ኃይል አለ ስለዚህ እኚ ብራንዶች ባንዲራና እምነትን አታች አርጎ መጓዝ ባንዲራ ምንድነው ስለ ሀገር ሉዓላዊነት ነው የሀገር ሉዓላዊነት ደግሞ የፖለቲካ ሂደትን የያዘ አካሄድ ነው አይዲዮሎጂ ነው እምነትና አይዲዮሎጂ ደግሞ የተለያየ ነው ይባላል ስለዚህ ሁለቱን አንድ ላይ አርጎ መሄዱ ግልጽ የሆነ አካሄድ አለመቀመጡ ነው ማለት ነው በስትራክቸር ደረጃ ማነሳው ያንን ነው ስትራክቸሩ ግልጽ የሆነ እምነት ተቋምን ብቻ የሚያራምድ ትላንት ሲሶ እየተቀበለ ለሌላው የሚሰጥ ሳይሆን ያንዱን ቋንቋ ላይ ጫና የሚያረግ ሳይሆን ህዝቦች የእምነቱ ተከታዮች ምእመናን በፈለጉት ቋንቋ
በሚገባቸው ባህል እምነቱን አራምዶ የሚያስኮንን እስካልሆነ ድረስ እኔ እንደማቀው ማለት ነው በእምነቱ ውስጥ ሆነው እንዲያደርጉ ስትራክቸሮችን ግልጸኝነት ቤተክርስቲያን ውስጥ መደረግ አለበት ሌላኛው ነገር ጽንፈኛው ኃይል እምነትን ተከትሎ አንድነታችንን የፖለቲካ ሂደቱን መዝብሮ ችግር ውስጥ ሊከት የሚፈልገውን ኃይል በእስልምናም ይሁን በኦርቶዶክስ ቤተክርስቲያን ወይም በፕሮቴስታንቱም ይሁን በዋቄፈናው መኖር የለበትም ያንን ደግሞ መንገድ መክፈት የስትራክቸሮቹ ፍላጎትን ያሳያልና ያን መዘጋት መቻል አለበት የብራንዱንም ጉዳይ የባንዲራውንም ጉዳይ በጥናት በተመረኮዘ ከዚህ ለሰን መማር መቻል አለበት አንዱ እየጠላ ለምን አነሳ የኦሮሞ ኦርቶዶክስ እኛ በቋንቋችን በእምነታችን በራሳችን ባለና ለምን ተነሳ መታየት መቻል አለበት ለምንስ ደግሞ እንደዚህ አይነት ችግሮች በኦሮሚያ በደቡብ በምስራቅ በሌሎች አካባቢዎች ብቻ ክልሎች ላይ ይከሰታሉ ለምን በሰሜኑ ሀገሪቱ ክፍል አይከሰትም ያሉ ጠንቀቅ ብለን ቁጭ ብለን ማየት ካየን የፖለቲካ ችግር እንዳለበት ያሳያል ለምን ሐረር ላይ ሆነ የጥምቀት በዓል በመላው ሀገሪቱ ነው የተከሰተው በዚህ አጋጣሚ እንደውም በጥምቀት በዓልን ለማክበር ወጥቶ ህይወታቸው የጠፉ በጎንደር አካባቢ በተደረመሰው እንደው ነፍሳቸውን ይማር እንላለን በዚህ አጋጣሚ ራሱ እና ሌሎች ቦታዎች ላይ ከዚህ ችግር ውጪ ሌሎች ችግሮች አልተከሰቱ ለምንድን ነው ኦሮሚያ ላይ ይሄ ሁሉ ችግር የሚከሰተው ሁሉ ጊዜ ያን ሁሉ ቁጭ ብሎ ሰው ማየት መቻል አለበት የሚል ነውና በብራንዱ አካባቢ ማነሳው መቻቻሉ እንዳው እኔ በዛ እምነትን ተንተርሶ ጫና የሚፈጥረውን ኃይል ተቋቁሞ መሄዱ ራሱ አገሪቷ ውስጥ የኛ የህብረተሰብ የኛ አባቶቻችን የራሳችን የአገሪቱ ህብረተሰብ የመቻቻል ባህሪ በሃይማኖትም በልዩነታችን ተቻችሎ የመኖርን ባህል ስላዳበርን ነው እንጂ ተገናርገው እየተጠቀሙ ኃይሎች እንደሚያካሂዱት አካሄድ ከባድ የሃይማኖት ጦርነት ውስጥ ገባን ነበር ያን ያህል ችግር ልዩነት በሌለበት ነው በግብጽ ምድር በሶማሊያ በሌሎች አካባቢዎች ላይ የሃይማኖት ግጭቶች የሚደረጉ እኛ እንዳው መቻቻልን አባቶቻችን መቻቻልን ስላስለመዱን ያን ተቻችሎ እየኖር ያለው ህብረተሰቡ ስለዚህ ይሄ ትውልድ ቁጭ ብሎ ራሱ ማየት አለበት የሚል ነው ነው እዚህ ላይ ማክለው ምናልባት ወደ በኋላ ደግሞ ይሄንን ማባባስ ማብረድ መፍትሄ መፈለግ ላይ ነው ወይስ ሚዲያዎች ምን ያያረጉ ነው የሚለውን እዚህ ውስጥ ያሉ ገጸ ባህሪያቶችን ብናይ ደስ ይለኛል ወደዛ ማምጣት ነው የሚፈልኩት አሁን አንተ በአብዛኛው እንግዲህ በእነዚህ ሁከቶች ብጥብጦችን ባለመግባባቶች ውስጥ የመንግስት ሚና ጉልህ እንደሆነ ነው በአብዛኛው ያሳየኸው ያ እንዳለ ሆኖ ይሄ ጉዳይ በዚህም በዚያም ከላይም ከታችም ፖለቲሳይዝ የመሆኑ ጉዳይ ፖለቲካዊ የመሆኑ ጉዳይ ከሚያሳዩት ነገሮች አንዱ የሚዲያዎች ሚና ነው እንግዲህ መካድ የማይቻል ወደ በግራም ሆነ በቀኝ ስንመለከተው በግልጽ የሚታይ አንድ ነገር አለ ከነበርንበት የፖለቲካ ባህልም ይሁን ከግለሰቦች አቋም አመለካከት ፍላጎት ከምንም ይሁን ከምን ዛሬ በኢትዮጵያ ስም የሚንቀሳቀሱ ኢትዮጵያ ውስጥም ከኢትዮጵያ ውጭም ያሉት ሚዲያዎች በግልጽ ፖለቲካዊ ወገንተኝነት ይታይባቸዋል አሁንም በዚህ ውስጥ ደግሞ አገሪቱ ያለፈችባቸው የረጅም ጊዜ ታሪክ በዚያ ላይም የተለየ ፍትሃዊ ያልሆነ አመለካከት በተለይ የህዝቦችን ጥያቄ የህዝቦችን ግንኙነት በማቅረቡ ላይ ግልጽ ወገንተኝነት የሚታይበት እና ይሄ ሁሉ ይታያል በዛሬዎቹ ሚዲያዎች በኢትዮጵያ ስም በሚንቀሳቀሱ ሚዲያዎች ውስጥ እንግዲህ በዚህ ባለፈው ቅርብ ወራት ማለት እንችላለን እንግዲህ በተለይ እምነት ነክ ከእምነት ጋር የተያዙ ሁከቶች መብዛት የጀመሩት ከዚሁ ከኦገስቱ 23 ሁከት ጀምሮ ነው በአብዛኛው ኦሮሚያ ውስጥ የሆነው ጃዋር መሐመድ ጠባቂዎች የተነሱ በማለቱ ወጣቶች ተቆጡ ተብሎ ሰበብ ተደርጎ እንጂ በአብዛኛው በተለይ ግጭቶች ግድያዎች የንብረት ውድመት በደረሱባቸው አካባቢዎች ራሳቸው አሁንም እንግዲህ ቅድም ወዳለው ይመልሰን ነው ሁሉ ጊዜ ዝግጁ የሆኑ
ተመልምለው ሰልጥነው ታቀው የተቀመጡ ኃይሎች እንዳሉ ለዚህ ነው ይሄ ማን ነው ከዚህ በስተጀርባ የሚለው ጥያቄ መደጋገሙ የግድ የሚሆነው በተለይ አዳማ አካባቢ በግልጽ እንደታየው መጡ ልክ እንደ ምን ይባላል እንግዲህ እንደ ስምሪት አይነት ነገር ጊዜውንም ቀኑንም የሚያውቁ ተሰማሩ ታጥቀውና ግድያ ጀመሩ ማንም እንግዲህ እነዚህ ሚዲያ ምንላቸው የዚህ አይነቱን ዜና ማቅረብ አይፈልጉም እንጂ ለምሳሌ አዳማ የመጀመሪያው የግድያ ሰለባ በጣም በህዝቡ ዘንድ ከፍተኛ ከበሬታ አለው ከፍተኛ ፍቅር ያለው ትልቅ ቤተሰብ ያለው ይሄንን ያዳመጥኩት በሰውየው መቃብር ላይ ሰዎች ሲሰጡ ከነበረው አስተያየት ነው ኃይሌ ሞላ ሆቴል በቀለ ሞላ ሆቴል አካባቢ ቆሞ ስልክ እያወራ እያለ ስልኩን የሚያወራው በኦሮኛ መሆኑን ካረጋገጡ በኋላ ኦሮሞ መሆኑ ይሄ መረጃ በቂ ሆኖ ለነሱ ግደለው በለው በሽጉጥ ግድያ የተጀመረው በሱ ላይ ነው ሌሎች እዛው አዳማ ያየነ አንድ በኦሮምኛ የሚናገር ጋዜጠኛ የዶቼ ቬለ ጋዜጠኛ በኦሮምኛ ኮሙኒኬት ስለሚያደርግ ብቻ የኦሮሞ ሚዲያ ጋዜጠኛ ነው በተለይ የኦቢኤን ነው በለው ደበደቡና ሌሎችም ቅድም ያልኩ ጋዝና ክብሪት ይዞ ከቦታ ቦታ መንቀሳቀስ ይሄም ሲደረግ ደግሞ ይልቁን የኦሮሞ ወጣቶች በየቦታው ቀድሞ ይሄዱ ለማስቆም መሞከርና የዚህ አይነት የተዛባ ቀራረብ ወደ ኋላም ትንሽ ስንመለስ ይሄ ግልጽ ፖለቲካዊ ሆኖ የባንክ ቤቶች ዘረፋ እስከዛሬም ዋናውን አድራጊ ዋናዎቹን የተውኔቱ ተጫዋቾች ምንም እንትን ሳይሉ ዛሬም ሌላውን መቀባባት እንግዲህ በጠቅላላ አርጎ ስታየው የወጣቶችን ስም ማጥፋት ይሁን በራሳቸው ጥፋቶችን ያደረሱ ይሄ አካባቢ ቄሮ ያደረገ ሽፍታ የሚሉት አደረገ ይሄ ሁሉ ሲታይ በአጠቃላይ ይሄንን ህዝብ እንዲያው ፖለቲካውንም ማህበራዊ ገጽታዎቹንም ሁሉ ነገሩን የተለየ ጥሩ ያልሆነ ገጽታ ለመስጠት የመሞከርና ይሄ በሰፊው ይታለ ስቲቫንተ በኩል የታዘብካቸውን የሚዲያዎችን ሚና በተመለከተ የታዘብካቸውን አንሳልንላ ትንሽ በሱ ላይ ተነጋግረን እንድናል በዚህ ሂደት ውስጥ በተከሰተው ሂደት ውስጥ ገጸ ባህሪያቱ አካላት ምን አስተዋጽኦ አላቸው የሚለውን ስናይ ምናልባት የመንግስት ሚናና የእምነት ተቋማን ሚና ያነሳው ይመስለኛል መንግስት አስፈላጊውን ጥረት አላደረገም ለማብረድ ከተደረገም በኋላ ወንጀለኞችን ለህግ ለማቅረብ የተደረገው ጥረት አናሳ መሆኑን ቤተክርስቲያኒቷም አልኮነነችም የሚል እምነት አለኝ በእምነቱ ተጠቅመው ችግር የተከሰሉ ይፈጸም ያደረጉትን መኮነን ወይ ሂደቱን መኮነን ሂደት ላይ አጥጋቢ ነው ብያ ላይ ማሲቭ የሆነ አልተደረገም በዚህ ሂደት ውስጥ ሌላኛው ሁለት ገጸ ባህሪያት ጉልህ ሚና አላቸው አንድ ሚዲያውና ህብረተሰቡ ምናልባት ጉዳዮችን ከግማሹ የገሚሱ የማባባስ ሂደት የተጠቀመ አለ በዚህ ተጠቅሞ ማለት ነው ሌላኛው አካል ይሄንን ፈጻሚ ጽንፈኛውን አካል የሚቃወሙ ኃይል የሄደበት አካሄድም አንዳንድ ቦታ ላይ የማይደገፉአል የሪቬንጆችን ወይ ደግሞ በቀልን የማነሳሳት አንዳንድ ችግሮች ይስተዋላሉ በሶሻል ሚዲያ የምናየው ነገር ስለሆነ እሱም በህብረተሰቡ ዘንድ መሆን የለበትም ሌላኛው ህብረተሰብም ኮንኖ ጉዳዩን አጥፊውን አካልና ነገ ደግሞ እንደኒያነት ችግሮች እንዳይፈጠሩና እምነት ቤቶችን ሽፋን አድርገው በህብረተሰቡ መሃል ለማወክ የሚጓዙ ኃይሎችን ደግሞ ለመኮነን የደረገውን ጥረትም በጣም አናሳ ነውና ህብረተሰቡ ራሱ ያደረገው ሂደት እኔን አጥጋቢ ነው ብያላይምና በዛ አካባቢ የተለየ ሀገር ሽማግሌዎች ወጣቶች ማንኛውም ሰላም ፈላጊ ኃይል የህዝቦችን የመከባበር አብሮ የመኖርን የሚሻ ኃይል ሁሉ ጥረቱ አናሳ ነው ብየማነሳው ሌላኛው በሚዲያ ጉዳይ ላይ ሚዲያዎች በዛች ሀገር ውስጥ በጣም ጉልህ ሚና እየተጫወቱ ያሉት ሚዲያዎች ናቸው በዚህ ዙሪያ ላይ ሚዲያዎች እኔ
ያንን እምነት ውስጥ ተገናርገው አሃዳዊ ስርዓት ናፋቂዎች ይሄ ጉዳይ በዚህ ሂደት ውስጥ አሉ ብዬ አፌን ሞልቼ እንድናገር የሚያስደርገኝ በሚዲያ የተደረጉ ሽፋኖች ናቸው ጓደኛህን ንገረኝና አንተነትህን እነግራለሁ ይላል ለኔ ሂደቱ የሰው ህይወት ጠፍቶ በ50 ሚሊዮን 47 ሚሊዮን ነው ያ ቢልዲንግ የተሰራውና የሚገመት ንብረት ወድሞ ጽሁፎች አይተዋል ግርግዳ ላይ ሲሆኑ ብሔረሰብን የሚሰድቡ እምነትን የሚሰድቡ ያ ሁሉ ተደርጎ የኮነነው ኃይል ጥቂት ነው የኮነነውም ኃይል ለማስመሰል የተጠቀመበት ነው ያወደሰው ኃይል ግን አሃዳዊ ስርዓት ናፋቂው የሚዲያ ፕሮ የሆኑት የነሱ ፕሮ የሆኑ ሚዲያዎች ናቸው ይሄንን ስታይ አሃዳዊ ስርዓትን የሚፈልግ ኃይል ይሄንን የሚያሞግስ ከሆነና የሚያወድስ ከሆነ እውነትን እየተናገረ ካልሆነ የዚህ ጉዳይ ባለቤት ነው የዚህ ጉዳይ ሲምፓታይዘር ነው ዳይሬክት ስለዚህ ሚዲያዎች ሲያደርጉት የነበረው ሚዲያ አንድ ነገር ሲከሰት ቀጣይ እንዳይከሰት ለሰን እንዲማርበትና እውነት ፈጻሚው ደግሞ ለህግ እንዲቀርብ ህብረተሰቡ ደግሞ አዌርነስ እንዲኖረው ማድረግ ነው በዚህ ዙሪያ ላይ የተደረገው ነገር ግን ያንን ችግር ተጠቅመው ራሱ ሌላ ችግር እንዲከሰት ሲያነሳሱበት ነበር ሚዲያዎች እነዚህ ሚዲያዎች ደግሞ ከዚህም በፊትም ቸርቾች ሲቃጠሉ ይናገራሉ ያቃጠለው ኃይል ደግሞ ማን ነው የሚለውን መልስ የላቸውም ሌሎች እምነቶች ላይ ደግሞ ችግር ሲደርስ አይናገሩም ቤተክርስቲያን በኦሮሚያ ውስጥ ብቻ ነው አረገ ወይ ወረደ የሚባለው እሱን አይናገሩም ሌላ ቦታ ላይ ቅዱስ ስፍራ የለም እኔ አላቅም ብዙ ቅዱስ ስፍራዎች ሌላ ቦታም ሊኖሩ ይችላሉ እኚህም ፖሊሳይዝ ያደርጋሉ ሚዲያዎች ሽፋናቸው እዛ ጋር የተደረገውም በምርጫ ቀስቅሱኝ ሂደት ውስጥ የተነገሩ ነገሮች ስላሉ ህብረተሰቡ ቁጣ ኖሮት ነው ጸረ እምነት ወይ ጸረ አማራ አካሄድ ስለተነሳ ህብረተሰቡ ራሱን ለመከላከል ነው ብለው ነው የሚያነሱት እነዚህ ለምንድነው ይሄንን እውነተኛውን ነገር ሸፍነው የሚያነሱት የነሱ ፍላጎት ስለሆነ ይሄ የሚከሰት ማለት ነው አይተው ከሆነ የብልጽግና ፓርቲና የመደመር ባህሪ የመደመር ፕሪንሲፕል ሲነሳ ማን ነው ቀደም ብሎ የተቀበለው ኃይል አሃዳዊ ስርዓት ፈላጊው ኃይል ነው ለምንድነው ያንን የተቀበለው የነሱ ስራ የሚሰራ ፕሪንሲፕል ስለመጣ ነው ሌላ ነገር የለው the same thing እዚህ ጋም ደግሞ በእምነት ተጠቅሞ ህብረተሰቡን እንደ ወደ ትናንቱ ለመመለስ የሚጥር ኃይል ሲነሳ የነሱ ስራ ስለሚሰራላቸው ነው ያወደሱ ሌላኛው አካል ደግሞ ይሄንን ጽንፈኛ አካል የሚታገለው ለውነት ቆምኩ የሚለው ሚዲያም ፍራቻ የተሞላበት ስለሆነ ስለዚህ ጉዳይ ከመናገር ራሱን ቆጥቧል ይሄንንም ኮንናለሁ እኔ በኔ አካይ ከተዘጋ ነገ ይዘጋ ጥርቅም ይበል እንጂ እውነትን ተናግሮ ችግርን ያለውን ችግር እውነት በሚመስለው መንገድ ህብረተሰቡ አዌርነስ ማግኘት በሚችለው መንገድ ማድረግ ሲገባቸው ሌሎች ሚዲያዎች ሌላኛው ደግሞ አሃዳዊ ስርዓት የሚፈልገው ካወደሰ ፌደራል ሲስተሙን ወይ ደግሞ የህዝቦችን እኩልነት የእምነት እኩልነትን ፕሮ የሆኑ ሚዲያዎች ደግሞ በጥቂቱም ከኮነኑ የመንግስት ሚዲያዎች ግን ኢንቨስቲጌቲቭ ጆርናሊዝምን አክሰስ ስላላቸው ተጠቅመው የመንግስት ኃይልን የቤተሰብ የቸርቿን ተቋም ጉዳዩን ፈጻሚዎች ተጎጂዎች እንኳን ግለሰቦች ናቸው በተለይ እነዚህ ወጥተው የደረሰባቸውን በደል እንኳን እንዲናገሩ አድርጎ ህብረተሰቡ አዌርነስ እንዲያገኝ አልተደረገም ይሄ ደግሞ የታየው ሐረር ከተማ ላይ ሂውጅ ስለሆነና ሚዲያም ሽፋን ስላለው ነው እንጂ ሚዲያ ሽፋን የሌለባቸው ቦታዎች ላይ ምዕራብ አርሲ ላይ አርሲ አካባቢ ምዕራብ ኦሮሚያ ላይ የተከሰቱትን ደግሞ ማን ነው ያያቸው ማንንም አላየም እንደዚህ ስም የሆኑ ችግሮች አሉ ወይ ደግሞ የተጠነሰሱ ሌሎችም ችግሮች አሉ እነዚህንስ እንዲቀር ማስደረግ ሚና ያለው ሚዲያው ነበር ሚዲያው ጉዳዩን ልባት ከመስጠትና አዌርነስ ክሬት ከማድረግ ባሻገር ያደረገው ነገር ቢኖር ሲያባብሰው ነበር በተለይ ውጭ ሀገር ያሉ ፕሮ አሃዳዊ ስርዓት የሆኑ ሚዲያዎች ይሄንን ጉዳይ ሲያባብሱ እንደነበረ ነውና ያን ብቻ አይደለም ቀደም አንስተሃል አንተ እንዳው የኢትዮጵያ የክርስቲና እምነት ቤተክርስቲያኖች ለጳጳሱም እንዳው የጻፉት ደብዳቤ ሚዲያ ላይ ሶሻል ሚዲያ ላይ ሲመላለስ ነበር
ድርሻቸውን እየተወጡ አይደለም እንደ ግለሰብም ይሄንን ጉዳይ ማብረድ ላይ በሚዲያ ሲደረግ ያለው ሽፋን በጣም ጥቂት ነው ሶሻል ሚዲያ ላይም ግለሰቦች ከማስፋፋቱ ባሻገር የጉዳዩን ባለቤት መኮንንና ሂደቶቹ እንዳይከሰት የማድረግ ሂደት ላይ የተደረጉ ድርጊቶች የተደረጉ ጥረቶች በጣም ከተፈጸመው ጉዳይ ላይ አናሳና የሚያባብሱ ነው ብዬ ነው ማየው እዚህ ላይ ግን በጣም አስምረን መናገር ያለብን አገሪቷ ምርጫ የተባለ ነው የሚደረግም አይመስለኝም ወደ ምንጓዝበት መንገድ ካሳለፍነው መንገድ ላይ በጣም ውጣውረድ ያለው አስቸጋሪ ስለሆነ ሚዲያዎች በተለይ ኤዲቶሪያል ፖሊሲና የጋዜጠኝነት ሙያ በተካነ መንገድ ማድረግ መቻል አለባቸው ምሁራን ራሱ ለአንድ ሚዲያ ሐሳባቸውን ሲሰጡ ግለሰባዊ የሆነ ፐርሰናል የሆነ ፐርሰፕሽናችን የሌሎችን ሂደት ቢጎዳ ወይ ደግሞ ሌላ ሊቀሰቀስ በሚችል መንገዱ መሆን እንደሌለበት ሚዲያዎች አጥብቀው በደንብ ማየት ያለባቸው ሴንሲቲቭ ኢሹዎች ላይ ነው ብዬ ማነሳው ተስፋዬ በጣም ጥሩ ከስነምግባር አኳያ መሻሻል መከተል ስለሚገባቸው ነገር ያልከው እኔ እንደምገምተው አልፎ ምንድነው አቆ የተኛ የሚሉት አይነት ነው ራጂ በአብዛኛዎቹ ሚዲያዎች ላይ የምናያቸው ሰዎች በመስኩ ረጅም ጊዜ አመታትን ያሳለፉ እንደሆኑ እናቃቸዋለን ጉዳዩ ሌላ ሰው እንዴት እንደሚያቀርቡ እናቃለን እና ይሄ ግልጽ የሆነ ያቋምና ያመልካከት ወገንተኝነት ነው ከዚያ በተጨማሪ መዘጋት ምን ነገር አንስታል ምናልባትም ማንም የፈለገውን ማለት ይችላል እዚህ ላይ እኔ በደንብ ከማቀው ከኦኤንኤን ውጪ ባሁኑ ሰዓት በገንዘብ የማይገዛ በገንዘብ እየተገዛ የማይሰራ ሚዲያ ያለ አይመስለኝም ለዚህም ደግሞ ከምንም በላይ ጥሩ መረጃ የሆነን በቅርቡ በጠቅላይ ሚኒስትሩ ቢሮ የምን ኃላፊ ናቸው የኮሙኒኬሽን ኦር አቶ ንጉሱ ሁለት የሀገር ውስጥ ጋዜጠኞችን ጠርተው መጀመሪያ ማስፈራራት ከዚያ አብሮ እንዲሰሩ መጠየቅ ሌሎችም እየተከፈላቸው እየሰሩ ነውና ብለው ከዚያም ሁለቱም ጋዜጠኞች በሚገርም በተለያየ ጊዜ ነው ያነጋገሯቸው ግን አጋጣሚ ነው ተመሳሳይ አቋም የዚህ አይነቱን አንፈልግም የሞያ ነፃነታችን ፈልጋለን የሚል አቋም ሲያሳዩ ደግሞ ወደ ማስፈራራት ተተገባና እኔ ሁሉ ለአንዳንዶች ደግሞ በሚዲያ ተቋም ደረጃ በሚሊዮኖች ታፍሶ የተሰጠ ይሄ ነው ያለው እንጂ የመዘጋቱ ነገር በፍጹምም ስጋቱ ያላቸው አይመስለኝም ምክንያቱም ከነማን ጋር እየሰሩ እንዳሉ ያቃሉ ከነማን ከበስተጀርባቸው እንዳሉ ያቃሉ በዛ በኩል ስጋት አይኖራቸውም አንድ ኔጌቲቭሊ እንዳይወሰድ የምሰጋውና ደጋግመህ ተጠቀምክበት ቃል አለ አሃዳዊ የምትል እንግዲህ ትርጉሞች ሁሉ ፍቺዎች አብዛኛው እንደ አመለካከት ነው ይሄ በቃልነት ደረጃ ከዚህ የተሻለ የሚተካው ቃል ስለሌለ እንጂ ለፖለቲካ ጥቅም ለፖለቲካ ግብ ሲባል በፕሮፓጋንዳው የበላይነትን ለመቀዳጀት ሲባል ብቻ በተለይ በኦሮሞ ህዝብ ስም የሚንቀሳቀሱ የፖለቲካ ድርጅቶችን የኦሮሞ ፖለቲከኞችን ጸረ አሃዳዊ አድርጎ ከማቅረቡ ነገር ጋር እንዳልተያያዘ እንዲያውም ቀረብ ብሎ ጠለቅ ብሎ ለተመለከተ የኦሮሞ ህዝብ ከማንም በላይ እነሱም አንዳንዴ ይላሉ እንግዲህ ለፖለቲካ ፍጆታ ይሁን ሰው አላቅም ላይላዩን አቃፊ መሆኑን ያ ብቻ አይደለም በተለይ ከነዚህ ሚዲያዎች አንፃር አንተ ከለገስከው አስተያየት በተጨማሪ ነው እንዳስተያየት የማቀርበው እነዚህ ሚዲያዎች እንደው አንዴ ቆም ብለው አካሄዳቸውን አሰራራቸውን እንዲመለከቱ ለማለት ያክል የምንኖርበት ዓለምን መልከት ከነ አባባሉም ስሞል ግሎባል ቪሌጅ ማለት ጀምረናል እቺ ትልቅ ዓለም ወደ ትንሽ መንደርነት ሽሪንክ አደረገች እንደማለት ነው ይሄ ከሳይዟ ስፋቷ ምናምኑ ተኮማተረ ሳይሆን የሰው ልጆች በአለም ዙሪያ የሰው ልጆች የየዕለቱ ኑሮ
መተሳሰሩ ምን ያህል እየቀረበ እየጠበቀ ከመምጣቱ ክፉም ደጉም ደግሞ በጣም የተያዘ አንድ አካባቢ መጥፎ ነገር ሲደርስ ሌላ አካባቢ ያለውን መንካቱ ጥሩ ነገርም እንደዛው አንድ አካባቢ ጥሩ ነገር ሲሰራ ለሌላውም መትረፉ ይሄ ሁሉ እየታየ ባጭሩ በዛሬው ዓለም ላይ ይሄ ተለያይቶ ተነጣጥሎ የሚባል ነገር የለም ሁኔታዎቹ ራሳቸው ይሄንን ያስቀሩ ነው እና እንኳንስ በትንሽ መልካም ምድር በሆነችው ኢትዮጵያ በመታከል ትንሽ አካባቢ ይቅርና በአፍሪካ ደረጃም ከዛም አልፎ በዓለም አቀፍ ደረጃም በዛሬው ዓለም ተለይቶ ተነጣጥሎ የሚል ነገር ስለሌለ በዚህ አይነቱ ላይ ቢሰራ በዚህ አይነቱ ላይ ቢተኮር አንድ ህዝብ አንድ ሀገር የምንለው ከልብ እንዲመነጭ የታመነበት እንዲሆን ቢደረግ እንጂ ዝም ብሎ ለፖለቲካው ቢዮታ ብቻ ያስመሰሉ ማቅረቡ በተለይ በዛሬው ትውልድ ዘንድ ብዙም የሚያስቀድም አይመስልም ምክንያቱም ይሄ አብሮ የቆየስ ብቻ ሳይሆን ሌላውም የሚባለውን የሚደረገውን ለመተንተን ለመተርጎም ብዙ ጊዜ አይወስድም ለዚሁ ነው አሁን የሚወሩት ፕሮፓጋንዳዎችም እነዚህ ፌክ ዜናዎችም ምንም ጠብ የሚል ነገር ሳያሳዩ ዝም ብሎ በእነው የሚሄዱት ብዙ አይተናል በዚህ ባንድ አመት ጊዜ ውስጥ እንዳም ሁሉንም አላነሳንም የቡራዩ ጉዳይ አለ እዚህ ላይም አንድ ወገን ብቻ ጥላሸት ለመቀባት ሆን ተብሎ የተቀነባበረ ዝግጅት የተደረገበት ግን የዋሁ ያልተዘጋጀው ህዝብ ሰለባ ሆነበት በዚያ አካባቢ ጋሞ ብሔረሰብን መሳሪያና መጠቀሚያ በማድረግ የተደረገው ጥረት በዚያም የንጹሃን ሰዎች ህይወት የተቀጠፈበት ይሄ ሁሉ እንዳው አንዴ ቆም ብለን ልናየው ይገባል የሚያስብል ነገር ነው እስቲ በዚህ በአስተያየትና እንዳስተያየት መልክ የምትጨምረው ነገር ካለ ወደ ማጠቃለያም ይየን ስለሆነ የምትጨምረው ካለ እዚህ ላይ እኔ አንኳር ጉዳዮችን ያነሳን ይመስለኛል እኔና ለማጠቃለል ላይ መሆን ያለበት በተከሰተው ሂደት ውስጥ የተከሰተው ሂደት ምናልባት ቀደም እንዳነሳው በየዕለቱ የሚደረጉ ችግሮችን ሰፋ አርገን እንድናይና ህብረተሰቡ የምንጓዝበት መንገድ ምንድነው የሚለውን ራሱን ቆም አርጎ እንዲያይ ያደረገ ነገር ነው እንጂ ይክሰቶች የከስር በተዋረድ የመጡት ናቸው ነገም ሊከሰቱ የሚችሉት ናቸው ስለዚህ ከዚህ ለሰን መማር መቻል አለብን ይሄ ሂደት ወዴት ይወስደናል ወዴት እንሄዳለን በዚህ ውስጥ ገጸ ባህሪያት መንግስት የእምነት ተቋሞች ህብረተሰቡ ምን ማድረጋል ሚዲያው ምን ማድረግ አለበት የሚለውን ሰከን ብሎ ማየት የሚያስፈልግ ይመስለኛል በተለይ ትልቁን ፖርሽን ያለው መንግስት በዚህ ሂደት ላይ እርምጃዎችን መውሰድ መቻል አለበት ቀደም ያነሳናቸው በተዋረድ የመጡት በእምነት ቤቶች ዙሪያም ፖለቲካና እምነትን ለመለያየት በአንድ ለሊት የሚደረግ ለውጥ የለም ግን ሂደቶች በሂደት አጥጋቢ የሆኑ ሂደቶች መደረግ እንዳለባቸው ሚዲያዎች አካባቢም ቀደም እንዳነሳው የሚያወድስና የሚኮንነው ሳይድድ ከመሆን ስነ ምግባርን በተጠበቀ መልኩ ቢደረግና ህብረተሰቡ ደግሞ ከዚህ ለሰን ተብሎ ቀጣይ ለምንጓዝበት መንገድ ምን መሆን አለበት የሚለው ነው እኔ እዚህ ላይ ማነሳው ነገር ብዙ ጊዜ ሰዎች የጉዳዩን ባለቤት የጉዳዩን ችግር አሳልፎ ለመስጠት ምክንያታዊ የሆነ ሪዝን ያነሳሉ አንተ እምነት እንዲ ስለሆነ ነው ስለዚህ የምታነሳው የሚባል የእምነት ጉዳይ አይደለም ሰው ሁሉ በእምነቱ ሴንሲቲቭ ነው እምነቱ ውስጥ ጣልቃ ተገናርገው እምነቱን ተጠቅመው ሽፋን አርገው የራሳቸውን የፖለቲካ ሂደት ለማሳካት የሚያደርጉት ኃይሎች ለማንኛውም ዜጋ ችግር ስለሆኑ እነሱን መኮነን እንዳለባቸው ለሰቡ መገነዘብ አለበት የሚል ነው እኔ ማከለም ፈልገው ይሄንን ነው ማከለው ተስፋዬ ምናልባት ቀጣይ ደግሞ በሳምንቱ አብይ ጉዳዮች ላይ ልንወያይ እንችላለን ለዛሬው በዚህ bunqaጭ ደስ ይለኛል ያልካትን ለማጠናከር ያክል ነው በተለይ ለህዝብ እንደውም እንደ አስተያየትን ከማቀም ፈልገው በዚህ ውጅንብር በጣም በበዛበት ፕሮፓጋንዳ መምታታት ወከባ በዛበት ሁኔታ ውስጥ
በተቻለ መጠን እንደምናየው እንግዲህ የንጹሃን ህይወት ነው እየጠፋለው የንጹሃን ሀብት ነው እየወደመ ያለው ይሄን ሁሉ ወደ ኋላ ተመልሰን መዘርዘር አያስፈልግም በሞጣዬ ነው የሰሞኑ የሐረሩ ሌሎች አካባቢ አዳማ ሞጆ የታዩትን እና እነዚህን በተለይ ምትክ የማይገኝላቸውን የሰው ህይወት ያላግባብ ከመጥፋት ለማዳን ንብረትም ቢሆን እንግዲህ የተደከመበት የተለፋበት ነው በዚህች አይነት በኢኮኖሚ በዳሸገች አገር ውስጥ ትንሿም ብዙ ጉዳት ታደርሳለች እና አስፈላጊ ነው ብዬማም ነው እንዲያው በተለይ የሚዲያዎችን አሰራርና አካሄድ የፖለቲከኞችን የፖለቲካ ድርጅቶችን አሰራርና አካሄድ ይሄን ሁሉ በጥሞና በጥንቃቄ መከታተል በተገኘ አጋጣሚ ግሳጼ ለመስጠት መሞከር ተቃውሞ አንተ እንዳልከው ተቃውሞ መግለጽ እና በተቻለ መጠን ሊከሰቱ ሊደርሱ የሚችሉ ጥፋቶችን በማስቀረቱ ቢቻል ካልተቻለም በመቀነሱ ላይ ነው ትብብር የተገኘችውን መረጃ መለዋወጥ በሚነሱ ጉዳዮች ላይ መወያየት መመካከር በተቻለ መጠን ይሄ ምንድነው እንዲህ ተብሏል ምን ማለታቸው ነው እዚህ ጋር እኮ እንዲሆነ አሉ ምንድነው ይሄ ነገር ምን ያክል እውነት ነው የመሳሰሉት ወደ እርምጃ ከመሮጥ እና በዚህ አይነት ሁኔታ እንዲያው ጸሎትም እየተደረገ በአብዛኛው እንግዲህ በእምነት ጉዳይ ነው ነገሮች እየተከሰቱ ያሉት ጸሎትም እየተደረገ እንግዲህ አሁንም ቢሆን ማንም እውነተኛ አማን የአምላክን ኃያልነት የሚጠራጠር የለም ሚናው ሁሉ ጊዜ ጎላ ነው እና በአብዛኛው ሀገር ይሄ ህዝብ ይሄ የዋህ ህዝብ በአብዛኛው የኖረው በእግዚአብሔር ፈቃድ ነው ማለት ይቻላል እና የዚህ አይነቶቹን እንዳው ማብዛት የሚሻል መሰለኝ አለበለዚያ ጥሩ ነገር እየተጠበቀ ተስፋ እየተደረገ እያየናቸው ያላቸው ነገሮች ግን በጣም አሳሳቢዎች ከቀን ወደ ቀን በጣም አሳሳቢ የሆኑ እየመጡ ነው የሁሉንም ርብርብ የሁሉንም ትኩረት የሚሻ ነው እቺን ነው ለማለት ፈልገው እንግዲህ መመሰጋገንም አስፈልገንም አሁንም የኛው ስራ ስለሆነ እና በዚሁ ቃን የቴክኒክ ባለሙያዎቻችንን ያመሰገን ከነሱ ጋር ሆነን ደግሞ ለተመልካቾቻችን ከሚቀጥለው ዝግጅት ጋር መልካም ቆይታ እንላለን ያኔ ከመቶ ዓመት በፊት ባጼዎቹ ግፍ ቢለያዩም ዛሬ ተገናኝተው ተመስገን ያሉ ይመስላል በረዱ ሰኝቶ ከም ጅርታ ምንድን ነጋ ጅርታ ፈያከቲ ምን አልከኝ ዮሐንስ ሚኒሊክ ቴድሮስ ስላሴ Geesse guyyaan suni magaalee koorabbi faagalaatu guyyaan itti naani yaadole sammuuna boqootu nagaatti finfinne magaalaa meeqa'ee jireenyaa koo firaana wal baara magaalee deemeera yaagootu Geesse guyyaan suni magaalaa meerabbi faagalaatu guyyaan itti naani yaadole sammuuna boqootu nagaatti finfinne magaalaa meeqa'ee jireenyaa koo firaana wal baara magaalee deemeera yaagootu Ayasbari hunda sanyitante silenya deplejoni abati sandal galal bianchin tarbo litayikish matara yagobo akam sedesh mendin malatesh naygermany ቋንቋ መርሳተሽ አምቢልየን ጃኒ ሱፋፋንኩ በኔም ደርሷል አብሽሯን ግራ ገብተኝ ሳስብ ጾመት ከነዘሪያው ቀብልሙት ማን ይነግረኝ ከጽሄን እውነት እንኳን መታሃሪ በኔ ሞት መስሏቸው ነው ይህን ሲያደርጉት ሊያጠፉን በውሸት ማንነት ቢዘገይም ባዜዎቹ ጉያ ቀን ወጣልን ኦሮሞን ራያ
suni magaalli koora bifagalaatu guyyaan itti naani yaadame sammuuna boqotu nagatti finfinne magaalaa meeqa'ee jireenyaa koo firaan awwal bara magaalaa deemeera yaagootu Kese guyyaan suni magaalaa meera bifagalaatu guyyaan itti naani yaadame sammuuna boqotu nagatti finfinne magaalaa meeqa'ee jireenyaa koo firaan awwal bara magaalaa deemeera yaagootu Mauko ichafar baifa ይዘምልሽ ነው ተዋልታፋ በባዳ ቀስታይናችን ቢጠፋ ያይም ቦታ ግን ፍጹም አይጠፋ ሁሉም አውቆ ይከበር ድንበሯ ይዘፈንልሽ ፍሪ ገራፌራ ትእዛዝ ወጋድ በዱራ ይፈረድም ኩኖ መስጊራ ያኔ ድሮ በግርማያቶችን ሲበረታ አድርገ በዘራችን ከስር ክንዱ ለማጥፋት ኮሽነ ሲፈራረቅ ምድረም ባገነነ ዘይደው ነው ቅጠል ያራገፉት ክንዱ ሳይደርቅ ወቅትን ያሳለፉት ወርካው ታየ እንደ አዲስ ለምልሞ በጥላው ስር ተሰብስቦ